በዛሬው ሁለት ነገሮችን ዲፕሊ በደንብ ለማየት እንሞክራለን። ለጀማሪም የሚያስፈልጓችሁ ነገሮች ስለሆኑ ስለዚህ በመጀመሪያ የምንመለከተው ከረንሲ ነው። ከረንሲ ማለት ወደ አማርኛ ትርጉም ምንዛሬ ነው። በባለፈውም ክፍል የተወሰነ ማየት ሞክረናል። ከረንሲ ማለት ምንዛሬ ነው። ምንዛሬ ደግሞ የሌላ ሀገር ገንዘብ ማለት ነው። ስለዚህ በፎሬክስ ትሬዲንግ ውስጥ የተለያዩ ሀገራት ምንዛሬዎች አሉ። በፎሬክስ ትሬዲንግ ውስጥ ግን ደግሞ የሌሉም ምንዛሬዎች አሉ። ለምሳሌ ኢትዮጵያ ብር እና እንደዚሁም የአንዳንድ ድሃ ሀገራት ገንዘብ በፎሬክስ ትሬዲንግ ወይም የፎሬክስ ትሬዲንግ ብሮከሮች ለኛ ለከስተመሮች ለደንበኞች አያቀርቡልንም። ስለዚህ የማይካተቱ ከረንሲዎች አሉ። በዚህ ሰንጠረዥ ላይ የምንመለከታቸው ምንዛሬዎች ዋና ዋና ምንዛሬዎች በመባል ይታወቃሉ። ምክንያቱም እነዚህ ምንዛሬዎች በብዛት የሚሸጡና የሚገዙ ናቸው። በፎሬክስ ትሬዲንግ ውስጥ በጣም ብዙ ገዥና ሻጭ ስላላቸው ዋና ዋና ምንዛሬዎች ተብለው ይታወቃሉ። እናም በሰንጠረዡ ላይ እንደምትመለከቷቸው ናቸው። ዩኤስዲ ያው ይታወቃል፣ የዩናይትድ ስቴትስ ዳላር ነው። እሱም በጣም ታዋቂ ነው። ዩሮ ዞን ወይም በአውሮፓ ሀገራት ስፔሻሊ የነሱ መገበያያ ነው። ጄፒዋይ ደግሞ የጃፓን፣ ጂቢፒ ግሬት ብሪቲሽ ፓውንድ ነው። ሲኤችኤፍ ስዊዘርላንድ ፍራንክ ነው። ካድ የካናዲያን ዶላር ነው። ኤዩዲ አውስትራሊያን ዳላር፣ ኤንዜድዲ ደግሞ ኒውዚላንድ ዳላር ነው። ስለዚህ በዚህ መልኩ እነዚህ ትላልቅ ከረንሲዎች ወይም ዋና ዋና ከረንሲዎች በመባል ይታወቃሉ በፎሬክስ ትሬዲንግ ውስጥ። ምክንያቱም ትልቅ ፈሳሽነት አላቸው በገበያ ውስጥ። ከፍተኛ ፈሳሽነት ማለት ብዙ ገዢዎችና ሻጮች በቀላሉ የሚገኙበት ነው። እንደዚሁም ዝቅተኛ ፈሳሽነት ማለት ደግሞ በተቃራኒው ትንሽ ተሳታፊዎች ያሉት ማለት ነው። በጣም ፈሳሽነት ማለት ግን ሰፊ ገዢና ሻጭ ስላለው በጣም ገበያው ባንዴ የመውረድ የመውጣት ባህሪ ያሳያል ማለት ነው። በዋጋው ላይ ከፍተኛ ለውጥ በየሰከንዶች፣ በየሰዓታት፣ በየደቂቃው የሚያሳየን ነው። ሁለተኛው የምንመለከተው ነገር ደግሞ ከረንሲ ፔር ነው። ከረንሲ ማለት እንግዲህ ምንዛሬ ከሆነ ከረንሲ ፔር ደግሞ የምንዛሬ ጥንዶች ማለት ነው። ስለዚህ ሁለት ከረንሲዎች አሉ። በፎሬክስ ውስጥ ንግድ የምንገበያየው በጥንድ ነው፣ በከረንሲ ፔር። ስለዚህ ሁለት ምንዛሬዎች አሉ። እነዛ ምንዛሬዎች በማጣመር የሆነ ዋጋ ይሰጣቸውና በዛ መልኩ ነው የፎሬክስ ብሮከሮች በፕላትፎርም አማካኝነት የሚያቀርቡልን ዋጋ ወይም እኛ በፎሬክስ ውስጥ ስንገባ የምንመለከታቸው ዝርዝሮች አሉ። እነዛ ከረንሲ ፔር ሲባሉ፣ ከረንሲ ፔር ማለት የምንዛሬ ጥንድ ነው። ስለዚህ እያንዳንዱ ንግድ የሚሆነው ባይ ወይም ሴል ለመግዛት ወይም ለመሸጥ የምንሞክረው በፎሬክስ ትሬዲንግ ውስጥ ስንገባ በምንዛሬ ጥንዶች ነው። ሁለት የተለያዩ ከረንሲዎችን በአንድ በማጣመር ዋጋ ይሰጣቸዋል። በዚያ መልኩ ነው የምንገበያየው። እናም በዚህ ከረንሲ ፔር ጊዜ የመጀመሪያው ከረንሲ ቤዝ ከረንሲ ተብሎ ይጠራል። በሁለተኛ ቦታው ላይ ደግሞ የሚቀመጠው ኮት ከረንሲ ተብሎ ይጠራል። ለምሳሌ በአንድ ፕላትፎርም ላይ ገብተን ብንመለከት ዩሮ ዩኤስዲ፣ እዚህ ላይ እንደምትመለከቱት የዩሮ ዩኤስዲ ከረንሲ ፔር ዋጋ 1.0458 ነው። ስለዚህ ይሄ ማለት 1 ዩሮ 1.0458 ዩኤስዲ ያወጣል ማለት ነው። ስለዚህ ከረንሲ ፔር ማለት ይሄ ነው። ሁለት ምንዛሬ ጥንዶችን በአንድ የሚያስገኝልን ሲሆን በዚያ መልኩ ነው ፎሬክስ ትሬዲንግን ለመገበያየት ገበያውን የሚያቀርቡልን ብሮከሮች በከረንሲ ፔር አማካኝነት ነው። እያንዳንዱን ከረንሲ እያጣመሩ አሁን ያየናቸውን ሊሆን ይችላል የተለያዩ ከረንሲዎችን ሁለት እያደረጉ ያቀርቡልናል። እዛ ላይ እኛ ባይ ወይም ሴል እያልን እንገበያያለን። የምንዛሬ ዋጋ ከሁለት የተለያዩ ሀገሮች የወጡ የሁለት ገንዘቦች አንጻራዊ ዋጋ ነው። የውጭ ምንዛሬ ንግድ ማለት በአንድ ጊዜ አንዱን ምንዛሬ መግዛትና የሌላውን መሸጥ ነው። እንደተመለከትነው ለምሳሌ በቅድም ምሳሌ ብንቀጥል ዩሮ ዩኤስዲ ላይ ባይ ብለን ብንገባ ዩሮን እየገዛንና ዩኤስዲን ደግሞ በተቃራኒው እየሸጥን ነው ማለት ነው። እንደዛ ተብሎ መገለጽ ይችላል። እነዚህ ከረንሲ ፔሮች ወይም የምንዛሬ ጥንዶች በሶስት መልኩ ይከፈላሉ። በፎሬክስ ትሬዲንግ ውስጥ በምናገኛቸው ጊዜ
በነገራችን ላይ በጣም ብዙ ከረንሲ ፔሮች አሉ እዚህ ፎሬክስ ትሬዲንግ ውስጥ አንዱን ካንዱ እያጣመሩልን በጣም ብዙ የሆነ ዝርዝር ይኖራል በፎሬክስ ትሬዲንግ ውስጥ። ስለዚህ እነዚህ በሶስት ይከፈላሉ። የመጀመሪያው ዋናዎቹ ወይም ሜጀር ከረንሲ ፔር ይባላሉ። ሁለተኛው መስቀለኞች ወይም ክሮስስ ይባላሉ። ሶስተኛው ደግሞ ኤግዞቲክ ወይም የተለዩ ምንዛሬዎች። ዋናዎቹ የገንዘብ ጥንዶች ወይም ዋናዎቹ ከረንሲ ፔር የሚባሉት ሁልጊዜ የአሜሪካ ዳላርን ያካትታሉ። ዋናዎቹ በዓለም ላይ በጣም ፈሳሽ ናቸው። ፈሳሽ ማለት ከዚህ በፊት እንዳየነው በጣም ብዙ ገዢና ሻጭ ስላላቸው ገበያው ፈሳሽ ነው ወይም ሊኩዊዲቲ እንለዋለን። በቃ በጣም ብዙ ገዢና ሻጭ ያለው ነው ባጭሩ። በጣም ከፍም ይላል ገበያው፣ በጣም ዝቅም ይላል። ከነዚህ ከዋናዎቹም ደግሞ ዩሮ ዩኤስዲ እና ኤዩዲ ዩኤስዲ በጣም ፈሳሽ ናቸው። ብዙ ሰዎች ይገበያዩቸዋል። ሰፊ ፈሳሽነት ወይም ከፍተኛ ሊኩዊዲቲ በዚህ መልኩ ካየነው፣ ዝቅተኛ ሊኩዊዲቲ ደግሞ በተቃራኒው ዝቅተኛ የሚገበያዩ ሰዎች ስላሉ ገበያው ላይ ትርፍ ለማግኘት በጣም ከባድ ነው የሚሆነው። ምክንያቱም ገበያው አይንቀሳቀስም። አንድ የአሜሪካ ዳላር 150 ኢትዮጵያ ብር ከሆነ እና ሁሌ በዚህ እስቲ ያርጉ የሚቆይ ከሆነ ትርፍ ማግኘት አንችልም። ነገር ግን አንዴ ተነስቶ አንድ የአሜሪካን ዳላር ከ160 ብር የኢትዮጵያ ብር ጋር ሲሆን 10 ብር የሆነ ብር ትርፍ እናገኛለን። ቀጥታ በዚህ መልኩ ባይሆንም የሚሰላው ለምሳሌ እየተጠቀምኩት ነው እንጂ እንደዚህ አይደለም። ቀጥታ ፎሬክስ ትሬዲንግ ላይ ትርፍ ማግኘት ማለት የሆነ የአሜሪካን ዶላር በቁጥር ገዝቶ እንትን ማለት አይደለም። ለምሳሌ እየተጠቀምኩት እንደሆነ እንድትረዱልኝ ስለምፈልግ ነውና የሚንቀሳቀስ ከሆነ በደንብ አንድ የሚቀንስ አንድ የሚጨምር ከሆነ ትርፍ ማግኘት ቀላል ይሆናል። ነገር ግን ዝቅተኛ ፈሳሽነት ካለው ሊኩዊዲቲው ዝቅተኛ ከሆነ እሱ ላይ ትርፍ ማግኘት የማይታሰብም። ሲጀመርም ለተለያየ ስርጭት ወይም ስፕሪድ ያጋልጠናል። ስፕሪድ ማለት እንደ ጀማሪ በትንሹ ለመግለጽ ያክል በዚህ ርዕስ ስለማናነሳው ራሱን የቻለ ሰፊ ፓርት ስላለው ማለት ነው። በትንሹ ለመግለጽ ያክል የሚያገኙብን ቁጫ ነው። ብሮከሮች ከኛ የሆነ ብር የሚቆርጡት አለ እና ያ ከፍተኛ ይሆንብናል። ስለዚህ በዚህ ነገር ተጎጂ እንሆናለን። ስለዚህም ከፍተኛ ሊኩዊዲቲ ከፍተኛ ፈሳሽነት ያላቸውን ምንዛሬዎች መምረጥ ወሳኝ ነገር ነው። አሁን ያየናቸው ዋናዎቹ የሚባሉት ምንዛሬ ጥንዶችን ከዚህ በታች ባለው ሰንጠረዥ በዚህ መልኩ አስቀምጥላችኋለሁኝ። እነዚህን መያዝ ወይም ስክሪንሻት በፈለጋችሁ መንገድ አድርጋችሁ መያዝ ትችላላችሁ። ያው ማወቁ በተወሰነ መልኩ ስለሚጠቅመን ማወቅ አስፈላጊ ነው። ወደ ሁለተኛው ስናልፍ መስቀለኞች ወይም ክሮስስ ያልናቸው ናቸው። እንደ ዋናዎቹ በጣም በተደጋጋሚ ወይም በጣም ፈሳሽ ባይሆኑም እነዚህም አሪፍ ሻጭና ገዢ አላቸውና አሪፍ እንቅስቃሴም ያሳያሉ። በጣም ንቁ የግብይት መስቀሎች ወይም ክሮስስ ከረንሲ ፔር የሚመነጩት ከሶስቱ ዋና ከረንሲዎች ጋር ከሚዛመዱ ሌሎች ከረንሲዎች ነው። ከዩሮ፣ ከጄፒዋይ እና ከጂቢፒ ጋር ማለት ነው። በመጀመሪያም ስለዚህ ከዩሮ ጋር ማች የሚያደርጉ አሉ። በግራፍ መልኩ ስንመለከታቸው የመጀመሪያው የሚሆነው ከዩሮ ጋር ክሮስ የሚያደርጉ ከዚህ በታች የምትመለከቷቸው ከረንሲዎች ናቸው። እነዚህ ዩሮ ክሮስስ ወይም ከመስቀለኞች የሚጠቀሱ ናቸው። በሁለተኛ መልኩ ደግሞ የምንመለከታቸው የን ክሮስ ነው። ከየን ማለት እንግዲህ የጃፓን መገበያያ ገንዘብ ነው። ከሱ ጋር ክሮስ የሚያደርጉ ደግሞ እነዚህ ከረንሲዎች አሉ። በሶስተኛ የምንመለከታቸው ፓውንድ ክሮስ ናቸው። ፓውንድ ክሮስ የእንግሊዝ ፓውንድ ማለት የግሬት ብሪቲሽ መገበያያ ገንዘብ ወይም የእንግሊዝ መገበያያ ገንዘብ ነው። ከሱ ጋር ክሮስ የሚያደርጉ ደግሞ እነዚህኞች ከረንሲዎች አሉ። እንደዚሁም ሌሎችም አዘር ክሮስ የሚያደርጉ ማለት እያንዳንዱ ከረንሲዎች ከሌላው ጋር ክሮስ እየተደረጉ በምትመለከቱት መልኩ ፎሬክስ ትሬዲንግ ውስጥ ይቀርቡልናል። እነዚህ ያየናቸው በሙሉ ያው እነዚህን ከረንሲ ፔሮች ማወቅ በተወሰነ መልኩ ቢሆን ይጠቅማል። ምን እንደሆነ እያንዳንዱ ፎሬክስ ትሬዲንግ ውስጥ የምናገኛቸው ነገር ማወቅ ስለሚያስፈልገን በዚህ መልኩ እናያቸዋለን። ሌላውና ሶስተኛው የመጨረሻው ኤግዞቲክ ያልነው ነው። እነዚህ ደግሞ የውጭ ምንዛሬ ጥንዶች እንደ ብራዚል፣ ሜክሲኮ፣ ኢንዶኔዥያ፣ ፖላንድ፣ ቺሊ፣ ቱርክ ወይም ሃንጋሪ ካሉ ታዳጊ ኢኮኖሚ ምንዛሬዎች ጋር የተጣመሩ ከረንሲ ፔሮች ናቸው።
እናም ከዚህ በታች በግራፍ እንመለከታቸዋለን። ተዘርዝረው ይገኛሉ በጣም በብዛት ስለሆኑ ብዙዎችን ለማየት እንሞክራለን። እናም ያስታውሱ እነዚህ ጥንዶች እንደ ዋናዎች ወይም መስቀለኞች ብዙ የሚገበያይ ሰው የላቸውም። ስለዚህ እነዚህ ጥንዶች ከመገበያየት ጋር የተያያዙት የግብይት ወጪዎች ብዙ ጊዜ ትልቅ ናቸው። ለወጪ እንዳረጋለን እንዳልኳችሁ ስፕሪድ ለተለያዩ ፊ ወይም ክፍያ በዚህ በፎሬክስ ብሮከር ውስጥ ከዋናዎቹ ይልቅ 3 እጥፍ በእነዚህ ላይ ክፍያ ሁላ ወይም ቀረጥ ሊደረግብን ይችላል። ከዩሮ ዩኤስዲ ወይም ከዩኤስዲ ጄፒዋይ በ2 ወይም በ3 እጥፍ የሚበልጡ ስርጭቶች ወይም ስፕሪድ ማየት የተለመደ ነው። እነዚህ ላይ ያውም ብዙ ልንሰራበት በማንችለው ሁኔታ ማለት ነው። በጠቅላላው ዝቅተኛ የፈሳሽ መጠን አላቸው። እንደዚሁም እነዚህ ምንዛሬ ጥንዶች ለኢኮኖሚያዊ እና ጂኦፖለቲካዊ ክስተቶች የበለጠ ስሜታዊ ናቸው። ለምሳሌ የፖለቲካ ቅሌት የሆነ ፓርላማ ላይ የሆነ ነገር ሲፈጠር በእነዚህ ሀገራት ውስጥ ለምሳሌ በቱርክ ገንዘብ ውስጥ በቱርክ ከረንሲ ውስጥ የቱርክ ኢኮኖሚ ላይ የሆነ ነገር ወይም ፖለቲካ ዋናው ፓርላማው ላይ የሆነ ነገር ሲፈጠር እዚህ እንትን ላይ በጣም ጫና አለው እንዲጨምር ወይም እንዲቀንስ። ያንን መጠቀምም ራሱን የቻለ ብልሃት ነው። እንደዚሁም ያልተጠበቀ የምርጫ ውጤትም በጣም ኢፌክት አለው እዚህ ነገር ላይ። ይሄ እንትን በኃይል እንዲወዛወዝ ያደርጋል ዋጋው። ስለዚህ የውጭ ምንዛሬ ጥንዶችን ለመገበያየት ከፈለጉ ይህንን በውሳኔ ውስጥ ማስገባት ያስታውሱ። እነዚህን ከረንሲ ምናልባት መገበያየት የሚያስቡ ከሆነ በአጠቃላይ ለማጠቃለል ያክል የገንዘብ ምንዛሬ ጥንድ ከሌሎች ገንዘቦች ጋር ሲነጻጸር የዛች ሀገር የኢኮኖሚ ሁኔታ ነጸብራቅ ነው። ስለዚህ ሙሉ ዛሬ ከረንሲ ፔርን በዚህ መልኩ መመልከት እንችላለን። ብዙ አሪፍ የተሻለ ነገር እንደተማራችሁበት ተስፋ አደርጋለሁ። ጥያቄ የሆነባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። እንደዚሁም ላይክ፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።